ሰላም እንዴት ናችሁ? ቃል ኪዳን ጥላሁን እባላለሁኝ ከገቢዎች ሚኒስቴር ከአዳማ ቅርንጫፍ ጽሕፈት ቤት ከታክስ ማሳወቅ የስራ ሂደት ነው የመጣሁት። ዛሬ የምንነጋገርበት የከፍተኛ ትምህርት የወጪ መጋራትን በተመለከተ አንዳንድ ሀሳቦችን አንስተን እናወራለን። የወጪ መጋራት ማለት የከፍተኛ ትምህርት ተጠቃሚና መንግስት የዘረጋው ስርዓት የሚጠቀሙ የወጪ መጋራት ይባላል። እንግዲህ ይህም ስርዓት ከ1996 ዓመተ ምህረት ጀምሮ በሚገቡ የመንግስት ከፍተኛ ትምህርት ተቋማት በሚጠቀሙ ተማሪዎች ነው ተጀመረው። በነባርም በአዲስም ተማሪዎች ላይ ተፈጻሚ የሆነ እስካሁን ድረስ ቆይቷል። እንግዲህ የወጪ መጋራት ማለት ያው በመንግስት የከፍተኛ ትምህርት ተቋማት ውስጥ ተማሪዎች ለምግብ፣ ለመኝታ እንደዚሁም ለተለያዩ የትምህርት ወጪዎች የሚወጣውን ወጪ መንግስት በወቅቱ ባወጣው ተመን መሰረት የሚከፍሉት የወጪ የመጋራት ስርዓት ነው ማለት ነው። እንግዲህ ይህም ስርዓት መጀመሪያ ወደ ከፍተኛ የመንግስት ተቋማት በሚገቡበት ሰዓት ተቋሙ በሚፈጽሙት ከተቋሙ ጋር በሚፈጽሙት ውል መሰረት ተፈጻሚ ይሆናል ማለት ነው። እንግዲህ ውሉም በአገልግሎት እና በክፍያ ሊሆን ይችላል ማለት ነው። በአገልግሎት እንዲከፍሉ የሚደረጉ የትምህርት መስኮች አሉ። ይሄም በጤናና በትምህርት የተማሩ ወይም ደግሞ የሰለጠኑ ተማሪዎች ሲሆኑ እነሱም መንግስት በሚመደባቸው የተለያዩ ቦታዎች ላይ በሰለጠኑበት ዓመታት ልክ ትምህርት ላይ በቆዩበት ዓመታት ልክ አገልግሎቱን በመስጠት የተጋሩትን የውጪ መጋራት ክፍያ እንዲፈጽሙ ይደረጋል ማለት ነው። ሌላው ደግሞ ከትምህርት ከወጡ በኋላ በክፍያ የተጋሩትን የውጪ መጋራት ክፍያ ይፈጽማሉ ማለት ነው። እንግዲህ መንግስት እነዚህን በትምህርት በጤና የሰለጠኑ ተማሪዎችን በተለያየ ምክንያት ካልመደበ ደግሞ በራሳቸው ጥረት በተለያዩ የመንግስት ተቋማት ላይ በጤና ሴክተር እና በትምህርት ሆነው አገልግሎት በተማሩበት ዓመታት ልክ ቢሰጡ ዓመታት ልክ ከሰጡ የተጋሩትን የውጪ መጋራት እንደከፈሉ ተደርጎ ይሰጣቸዋል ማለት ነው። ሌላው በክፍያ የሚፈጽሙት ተማሪዎች ደግሞ በተቀጠሩበት መስሪያ ቤት ከሚያገኙት የወር ደመወዝ ላይ 10% እየተቀነሰ